ኮች ቴዲ ዛሃራን በአሰልጣኝነት ይዞልን ገብቷል። ከዛሃራ ጋር በ55 ኪሎ ሻምፒዮን ለመሆን የኢቲኤፍሲ የመጀመሪያዋ ሴት ሻምፒዮን ለመሆን የአምላክ ስራ ከቡታጅራ ሲመስ ተጉዛ ያመጣች ነው። Making her PCF fighting debut, coming in at 155 centimeters, 54 kgs, and a reach of 155. በር ላይ ቶሎ ቶሎ አስገቡልን ካሜራ። ፋይተር የአምላክ ስራ there we go. Make some noise. የአምላክ ስራ ናይስ በቀይ ማዕዘን እባካችሁ ስትሪም የምታደርጉ አቁሙልን። Let the courage overflow, ashes to the sky, I'm a phoenix in flight. Every dark tunnel got an end with light. What's failure? A shadow I step through. What's failure? Lesson I adapt to. Running through the storm, head high, no flinch. Life's a marathon, every mile unleashed. አሁን ሪንጉ መሀሉ ነው የተጠናኑን የሚገኙት ሁለቱ ፋይተሮች። እንግዲህ የሴት የመጀመሪያ በኢቲኤፍሲ ፋይት ነው የሚሆነው። መክፈቻ ፋይታችን የሞይታይ ውድድር ነው። ሞይታይ ማለት አርት ኦፍ 8 ሊምስ ይባላል። ዲስታንስ ምንም ርቀት እየሰጠቻት አይደለችም። የአምላክ በአሁን ሰዓት ክሊንች ላይ ሆነው እንግዲህ ኒዎችን እያሳረፈበት ማዕዘን ላይ ዳኛው አላቋል። ክሊንች ላይ ብዙ የሚቆይ ከሆነ ተላቋል። አቤ ስለዚህ ፋይት ይህ ፋይት እንግዲህ አጀማመሩ ደስ ይላል። የሴቶች ፋይት እንደመሆኑ በመጀመሪያ ላይ ነው ሊበረታቱ ይገባል። ዛሃራ ርቀቷን ጠብቃ ለመጫወት እየሞከረች ነው። በተቃራኒ ግን የአምስራ ክሊንች ስለነበር እየሞከረች ነው። ወደ ሪንጋስ ደግሞ አሁን የክርምት ዛሃራ እንግዲህ በጣም አሪፍ ዱላዎች ማሳረፍ ትችላለች። መስቀለኛና ቀጥተኛ ምቶችን አሳርፋበት ነበር። አሁን ዳኛው አለያይቶ እንግዲህ መሀል ላይ አስጀምሯቸዋል ማለት ነው። በሞይታይ ህግ መሰረት ክሊንች ላይ የሚቆይ ከሆነ አላቆ ማስጀመር የህግ ግዴታ ማዕከል አንዱ ነው። ያው በጣም ዳሜጅ የተደራረጉ ካልሆነ ወይም ወደ መሬት የማይጥሏቸው ከሆነ ቶሎ ነው የሚያቆሙት። ዛሃራ ጥምዝም ታሳርፋባታለች። ስፒኒንግ ባክ ፊስት እንግዲህ ዛሃራ ሰንዝራ ነበረ፣ ነገር ግን አላሰረፈችባትም። አሁን እየተጠናኑ ነው። አሁን ሪንጉ መሀሉ ነው እየተጠናኑ ነው። እንግዲህ የሶስት ዙር 3 ደቂቃ ፋይት ነው የሚሆነው። አሁን ዙሩ እያለቀ ነው። ዛሃራ በጣም ካልኩሌትድ የሆኑ ፓንቾችን ነው እየሰነዘረች ያለችው።
በአንጻሩ አብስራ ደግሞ በሚያያዙበት ሰዓት የምታሳርፋቸው የጉልበት ምቶች ጠንከር ያሉ ናቸው። ይህ ጨዋታ ዛህራ ራቅ ብላ ብትጫወት የተሻለ ነጥብ ማስቆጠር ትችላለች። በተቃራኒ ደግሞ ያቢ አቅፋ ወደ ማዕዘን በመውሰድ የጉልበትና ቅርብ የሆኑ የቦክስ ምቶችን እያሳረፈች ትገኛለች። ጥሩ ላይ ነው። ዛህራ በጣም ቴክኒካል ተጫዋች ነኝ፣ ነገር ግን ጨዋታን ታበላሻለች ብላ ነበር። የመጀመሪያው ዙር አልቋል። እንግዲህ በእናንተ አይን ተመልካቾቻችን ማን እየመራ ይመስላችኋል? አሁን ወደ ሁለተኛው ዙር እየሄድን ነው። እንግዲህ የአብስራ ዴቢዩቱን እንደሚሰራ ሰው አትመስልም። ከባድ ቻሌንጀር ነች ማለት ነው ለዛህራ። እንደምታያቸው ናቸው ሁለቱም ኮርነራቸው ጋር ተቀምጠው ከኮርነራቸው ድጋፍ ተመልካቾቻችን እንግዲህ የኢቲኤፍሲ ናይት በደማቅ ሁኔታ በአባይ ቴሌቪዥን ወደ እናንተ መድረሱን እንደቀጠለ ነው። የመጀመሪያው ዙር ውድድር እንግዲህ በይፋ ተከፍቷል። እኛም እንግዲህ ያለውን እያንዳንዱን ዙር የተለያዩ ባልደረቦቼ አሉ ከሙያዊ አንጻር እያንዳንዱን ነገር ወደ እናንተ በደንብ በትንተና የምናቀርብላችሁ ነው የሚሆነው። ሴቶች ለመጀመሪያ ጊዜ ነው አይደለ በሴቶች በኢትዮጵያ የተደረገ ያለው። እንግዲህ ሴቶችን በስፖርቱ ዓለም የሚያበረታታ ድንቅ ስፖርት ነው። የመጀመሪያው ዙር ተጠናቋል። ከዚህ በኋላ ምን ትጠብቃለን? እንግዲህ በጣም አጓጉ የሆነ ጨዋታ ነው። እንዳያችሁት ከሆነ ራቅ ብላ ብትጫወት ከሆነ ዛህራ አሪፍ ሰክሰስ አላት። የአምላክ ደግሞ ጠጋ ብላ በምትጫወትበት ሰዓት በተለይ የዛት የጉልበት ምቶችን ታሳርፍበት ከሆነ አሪፍ ሰክሰስ ይኖራታል ብዬ አስባለሁ። ቀይ ማዕዘንን ወክላ የአምላክና ሰማያዊ ማዕዘንን ወክሎ ዛህራ ትንሽ በጣም ኮምፒቲቲቭ ነው ሲታይ። ዳሜጅ ያደረገችው የአምላክ ትመስላለች፣ ነገር ግን ደግሞ ቴክኒካሊ አሪፍ ስትራይኮችን ደግሞ ዛህራ ነው ስኮር ያደረገችው። ስለዚህ 50-50 ነኝ እኔ። ያቢ የመጀመሪያ ጨዋታ አይመስልም ማለት ኮንፊደንሷም ጥሩ ነች፣ ድምዳጤውም ጠፍቷል። ቅድም እንዳልከው ነው ቴክኒኳን ሙሉ ለሙሉ ለማበላሸት ነው ተጠግታ እየተጫወተች ያለችው። የአምላክ አሪፍ ጥምዝ ምት አሳርፋባት ነበር ዛህራ። ከዛ በኋላ እንግዲህ ጥምጥም አድርጋ ነው የያዘቻት የአምላክና በአሁኑ ሰዓት ክሊንች ላይ ስለቆዩ ዳኛው አላቆ መሀል ሪንግ ላይ አስጀምሯቸዋል ማለት ነው። ከቀይ ማዕዘን ዛህራ፣ ከሰማያዊ ማዕዘን ደግሞ የአምላክ የሁለተኛው ዙር ጨዋታ ላይ ነው አሁን ያለነው። የሶስት ዙር የ3 ደቂቃ ጨዋታ ነው። በዚህ ሞይታይ ላይ የሚፈቀዱ ነገሮች የክርን ምቶች፣ የጉልበት ምቶች፣ የእግር ምቶች፣ የቦክስ ምቶች። ስፒኒንግ፣ የሚገርም ስፒኒንግ ባክፊስት፣ የሚገርም እንግዲህ ስፒኒንግ ባክፊስት አሳርፋበታለች ዛህራ። ነገር ግን አሁንም ድጋሚ ክሊንች አርጋ ነው ጉልበት ምቶችን ለማሳረፍ እየጣረች ያለችው የአብስራ። በጣም ቅርርብ የሞላበት ፋይት ነው። ምን ትላለህ ማቲዮን? አብስራ አድቫንቴጇን ለማግኘት እየሞከረች ያለችው በክሊንቾች ላይ በምታሳርፈው ኤልቦና ኒዎች ነው። ግን ዛህራ ትንሽ ዲስታንሷን ጠብቃ እያፈገፈገች የምትጫወት ከሆነ ትንሽ ነጥብ የምትይዝ ይመስለኛል። እንደምታዩት ነው እንግዲህ አሁን ኤክስቼንጅ እየተደራረጉ ነው። ሁለቱም ዊንድድ የሆኑ ይመስላሉ። ቴክኒክሊ ለማስቆጠር እየተጠባበቁ ይገኛሉ። አሁን ሰዓት እንግዲህ የመጀመሪያው የምትጠብቀው ካውንተር ለማድረግ ሁለቱም ፋይተሮች እየተጠባበቁ ነው የሚመስሉ። አይመስልም? እየተጠባበቁ ነው። የአብስራን የጥምዝ ምቱ የአሚን አምላክን የጥምዝ ምቱ ጥንቃቄ እንድትወስድ መልዕክት ያስተላለፈ ይመስላል። ካልተሰነዘረ አልሰነዝርም እያለች ነው። ግን ሙሉ ለሙሉ ክሊንች እያቀፈቻት ነው ያለችው። በአሁኑ ሰዓት እንግዲህ ወደ ቀይ ማዕዘን አስደግፋት የጉልበት ምቶች እያሳረፈች ነው። ዳኛው በድጋሚ አለቋቸዋል ማለት ነው። እስካሁን እንግዲህ ሰክሰስ ሰጥቷታል። ስለዚህ በዚህ የሚቀጥል ከሆነ አንድ ዙር ብቻ ነው የሚቀረው። ምናልባት በዳኞች አይን ዳሜጅ ስለሆነ የመጀመሪያው ክራይቴሪያ ምናልባት ለሷም አሪፍ ነገር ሊሆን ይችላል። ዛህራ ግን እየተንቀሳቀሰች መጫወት ይኖርባታል እና ደግሞ በአሁኑ ሰዓት የመጀመሪያ የምትጠብቀው ነው ካውንተር ለማድረግ የሞከሩ ያሉት። ዛህራ ስትሰነዝር ወደ መሀል ገብታ ነው የአብስራ ጨዋታውን። አሪፍ መስቀለኛ ምት ዛህራ አሳርፋለች ማለት ነው። አኪሬት የሆኑ ፓንቾች ነው ዛህራ ያላት። አሁን ሳክላሽ አድርገዋል እንግዲህ የአብስራ የጉልበት ምቶችን በተደጋጋሚ ጉልበት ምቶች እየቀያየረ ነው። ያው በሁለቱም ይስሙል በሁለቱም ትጠራለች። የአምላክ ነጥብ እየቆጠረች ነው ዛህራ። የመዘረር ፕሮባቢሊቲ ለዛህራ ነው የሚሰጠው። ውጤቶቿ ካልኩሌትድ የሆኑ ናቸው። ሁለተኛው ዙር አልቋል። ሶስተኛውና የመጨረሻው ዙር እንግዲህ ቀጣይ የምናየው ይሆናል። ከቀይ ማዕዘን በአምላክ ከሰማያዊ ማዕዘን ዛህራ ወደ ሶስተኛው ዙር። ይሄ ዙር ላይ ፊኒሽ ማናይ ከሆነ ኖካውት ማናይ ከሆነ ደግሞ ኖካውት ማናይ ከሆነ በነጥብ የሚያልቅ ይሆናል ይሄ ጨዋታ። ማቴዎ ምን ትለናለህ ስለዚህ ጨዋታ? እስካሁን ያለው ነገር ለማን ታደላለህ?
በጣም ነጥብ ለመስጠት በጣም ኮምፕሊኬትድ የሆነ ጨዋታ ነው። ምክንያቱም እንደምታዩት በክሊንቹ ላይ የአብስራ የምታሳርፋቸው ምቶች ይቆጠራሉ፣ ፖይንት ይሰጥባቸዋል። ለማን መስጠት እንዳለባቸው እኔ ትንሽ ኮምፕሊኬትድ የሚሆን ይመስለኛል። ያው ዛራ ራቅ ባለ ዲስታንስ ፋይት ባደረገችበት መልኩ አስቆጠራለች። ግን የአብስራም ደግሞ ዲዩሪንግ ደ ክሊንች ብዙ አይነት ኤክስቼንጆች አሉ። ዳኞች ደግሞ ያንን ሪኮንሲደሬሽን ውስጥ ስለሚከቱት ነጥቡ ትንሽ ካያችሁት አንጻር ኮምፕሊኬትድ ነው። ከዳኞች የምንሰማ ይሆናል ማለት ነው። አብዩኤል እንዴት አየው? ያው እንዳልከው ነው፣ ቴክኒክሊ ነው ሊዳኝ የሚችለው። ዛራም ራቅ ብላ 3 ተከታታይ ስፕሪንቶችን ተንገራለች። ሶስተኛው ዙር ተጀምሯል። እስኪ ናቲ ሶስተኛው ዙር በአሁኑ ሰዓት ተጀምሯል ማለት ነው። ይሄኛው ዙር ላይ ፊኒሽ ማይኖር ከሆነ ኖክአውት ማይኖር ከሆነ ወደ ዳኞች እጅ ነው እንግዲህ የዚህ ፋይት ውጤት የሚተላለፈው ማለት ነው። ሁለቱም እንግዲህ ትንሽ የመዳከም ነገር ይታይባቸዋል። እስኪ ሶስተኛው ዙር ተጀምሯል፣ እየተጠባበቁ ነው። አንደኛቸው ከተሰነዘሩ በኋላ ካውንተር ወይም ደግሞ የመልስ ምት ለመስጠት ያሰቡ ይመስላል። ቀጥታ የእግር ምት ሰንዘራ ነበረ። የአብስራ እንግዲህ ወደፊት ስትመጣ ምንም ቴክኒካል የሆኑ ኒዎችን እየሰነዘረች ነው የምትገኘው። የሚገርም የክርን ምት ያሳርፋባታች። ነገር ግን ዳኛው በመሀል ገብቶ ጣልቃ እየገባ ባለ ሰዓት ስለሆነ አሁንም የሚገርም ስፒኒንግ ባክፌስ ሰንዘራ ነበር። ሙሉ ለሙሉ ባያርፍም በአሁኑ ሰዓት ክሊንች፣ አብዛኛው የዚህ ጨዋታ በክሊንች ውስጥ ነው እንግዲህ እያለፈ ያለው ማለት ነው። በክሊንች ውስጥ ኒ መሰንዘር ይኖርባታል። እንደ ላይክ እሷም ተመሳሳይ ፖዚሽን ውስጥ ነች። ኒ ለመሰንዘር የእግር ምቶች እያጠቃች ትገኛለች ዛሃራ እንግዲህ ራቅ ብላ በሬንጅ መጫወት የፈለገች ይመስላል። ነገር ግን የአምላክ ምንም እየፈቀደቻት አይደለም። ያንን ካውንተሩ ክሊንች ነው። ዛሬ የትኛውንም አይነት ሌኪክ ብትሰነዝር፣ ቦክስ ብትሰነዝር ክሊንች ውስጥ የሚገርም መስቀለኛ ምት ዛሃራ አሳርፋባታለች። ነገር ግን ወዲያውኑ ወደ ክሊንች የአብስራ ዛሃራን ይዛት እንግዲህ ወደ ካንቫስ ወድቀዋል ማለት ነው። መሬት ላይ ወድቀዋል። ዳኛ ወዲያው አስነሳው ማለት ነው። በሞይታይ ላይ ይሄ እንኳን ይዞ እንደመጣል ነው። ኖክዳውን 3 ጊዜ የሚቆጠር ከሆነ በአንድ ራውንድ ላይ ይቆማል። ፋይቱ አሸናፊ ተብሎ መሬት ላይ ላስቆጠረው ሰው ይሰጣል ማለት ነው። ይሄ ግን ይዞ መጣል ነው። በኪክ ወይንም ደግሞ በፓንች ኖክዳውን የሚደረግ ከሆነ ማለት ነው። ወዲያውኑ ነው የማይነሱ ከሆነ መቆጠር ከተጀመረ በኋላ። ሁለት ጀግና ሴቶች ሳናደንቅ ማለፍ የለብንም። እጅግ ውብ የቦክስና የሌግ ኤክስቼንጅ እያየን ነው። በጣም ቀጥተኛና መስቀለኛ ምቶች የአብስራ አሳርፋባት ነበረ። ክሊንች ነው ያለው። ኤቭሪ ክሊንች ውስጥ የአብስራ ሚት ተነዝራለች። የአብስራ እንግዲህ የአምላክም የአብስራም እንግዲህ መጠሪያ ነው። በጣም በተደጋጋሚ ስፒኒንግ ባክ ፊስት እየሰነዘረች ይሄ ዙራም የምትመታው ነገር አለ። አሁን የክርን ምት ሞክራ ነበረ፣ ነገር ግን ወደ ማዕዘን ከታታለች። ቢኒ ሄድ ኮቹ ሄድ ዳኛ ሆኖ እንግዲህ በኋላ ያላቋቸው አሁን ተጀምሯል። ማቴዎ ምን ትላለህ? እያንዳንዱ ጊዜ ዛሬ በተጠጋችበት ሁኔታ በሙሉ በክሊንች ውስጥ ይህንን ናስቲ ሚኖች ተደጋጋሚ ጊዜ እንደምታዩት ነው። አሁንም ወድቀዋል። ዳኛ ሰፓሪት ማድረግ አለበት ማለት ነው። ይሄ የመጨረሻው ያስ ራውንድ ነው እና ይሄ ደግሞ በአይነቱ ለየት ያለ ኢትዮጵያ ዙሮቹ ላይ የተካተተ የሴቶች ሞይታይ ባውት ነው። አሁንም ክሊንች ላይ ናቸው አጌንስት ዘሪንግ። በአሁኑ በዚህኛው ዙር ሁለት ጊዜ እንግዲህ ይዛት ልጥል ትችላለች አብስራ። ሶስተኛው ዙር ተጠናቋል። ከዚህ በኋላ ውጤቱ ወደ ዳኞች ነው የሚሄደው። በሁለተኛው ዙር ሬድ ኮርነር 28 አሁን ብሉ ኮርነር 30። በሶስተኛው ዙር ሬድ ኮርነር 30 ብሉ ኮርነር 29። ስለዚህ በድምር ውጤት ብሉ ኮርነር አሸናፊ። እናመሰግናለን። ሰማያዊ ማዕዘን ዛሃራ በዚህ ውድድር አሸናፊ ሆናለች። Congratulations to Zahara. እናመሰግናለን። ከልብ አድርገን እናመሰግናለን።
እናመሰግናለን። መልካም ዕድል ተመኝተናል።